ሰላም ሰላም፣ ይህ መለኛው የዩቲዩብ ቻናል ነው። የተለያዩ የኦንላይን ስራዎችን የተለያዩ ስቴፖችንም በመጨመር ስራዎችንም እንደዚሁ ከአስከፈ ስቴፖቹን ግልጽ በማድረግ በኢሜጅ ወይም ደግሞ እኛ የምንሰራውን ተከትላችሁ ከምንም አይነት የዜሮ ዓመት ልምድ ያለው ወይም ደግሞ ምንም አይነት የኦንላይን ስራ ሰርቶ የማያውቅ ሰው ይህን ስቴፕ በትክክል መተግበርና ማዳመጥ መከተል ከቻለ የተለያዩ የኦንላይን ስራዎችን ቤቱም ሆኖ እንዲሁ በፓርት ታይሙ በመተግበር አትራፊም እንዲሁ ካለው ከዘመኑ ኑሮ ውድነት ራሱን የተለያዩ ገቢዎች በማስገኘት ራሱን ማስተዳደር እንደሚችል ስንነግራችሁ በታላቅ ደስታ ነው። በመሆኑም ማናቸውም የዩቲዩብ ቻናል ተከታዮቻችን አዳዲስ የምንለቃቸው የስራ ሁኔታዎች ወይም ደግሞ የተለያዩ ስቴፖች ወይም የተለያዩ የስራ አማራጮችን በዚህ ዩቲዩብ ቻናል ቀድመውና ፈጥነው እንዲደርሷችሁ ላይክ፣ ሰብስክራይብ እና ሼር በማድረግ እርስዎ የዩቲዩብ ቻናላችን ተከታታይ እንዲሆኑ ስንጋብዝ በታላቅ ደስታ ነው። በመቀጠልም ዛሬ ይዤላቸው የመጣሁት ኤአይኤክስ የሚባል የክሪፕቶ ከረንሲ የምትሰሩበት በአንድ ጊዜው 1000 ቶክንስ ወይም ደግሞ ከ1000 ስትመዘገቡ ጀምሮ ከ1000 $። በላይ ይሰጣቸዋል። ይህ እናንተ አክቲቪቲያችሁን አክቲቭ እና ፈጣን ከሆናችሁ ሙሉ ስቴፑን እንደሚከተለው አቀርብላችኋለሁ። የተለያዩ በደንብ መከታተል ከእናንተ ይጠበቃል ማለት ነው። ወደ ቀጣይ ስቴፕ እንቀጥል። እሺ በመቀጠል የምናቀርበው ኤአይኤክስ የሚባል እንዴት ከፕሌይ ስቶር ስለማይገኝ ሴታፑ ማለት ነው ክሮም በመግባት እንዴት እንደሚገኝና በምን ብላችሁ ሰርች አድርጋችሁ እንደምትመዘገቡ እንደሚከተለው ስቴፑን መከታተል እንችላለን። አሁን በቀጥታ ወደ ክሮም ነው የምገባው። ከሊንኩ የምናስቀምጥላችሁን ኤአይኤክስ የሚለውን ሊንክ እሱን በቀጥታ በማውረድ ወይም ደግሞ ከዚህ ታመጡና ኮፒ ብላችሁ ብሮዘሩ ነው ይህን ብሮዘር ያው እንደዚህ ብላችሁ ትጽፉና ከዛ በኋላ ይህንን ጎ በማለት የምታገኙት ሴታፕ ይኖራል። ይሄ የኤአይኤክስ ኦኬ፣ ይሄ የምታዩት የኤአይኤክስ እንትኑ ሴታፑ የሚመጣበት ዋናው ሊንክ ነው። ከዛ በመቀጠል ስልካችሁን ወደ ላይ ከፍ በማድረግ የምታገኙ እሺ፣ የምትጠቀሙበት ለአንድሮይድ ዳውንሎድ የሚል የመጀመሪያውን ወይም ደግሞ ለአፕል ስልኮች ሁለተኛውን ትነካላችሁ ማለት ነው። ምን ይላል? ፋይል ሜይ ቢ ሃርምፉል ዱ ዩ ዋንት ቱ ዳውንሎድ ኤአይኤክስ ኤኒዌይስ ይላል። ከዛ በኋላ ዳውንሎድ ኤኒዌይ የሚለውን ትነካላችሁ። አፍተር ዳውንሎድ ያው አንዳንድ ስልኮች ያው ሶርሱ አይገኝም እና ሶርስ የት ነው አንኖን ሶርስ ነው ምን እንበለው የሚል ጥያቄ ይጠይቃቸዋል። ለማንኛውም ኢንስቶል ኤኒዌይ የሚለውን ሴታፕ ውስጥ ገብታችሁ ትሰራላችሁ ማለት ነው። ከዛ በመቀጠል ኤአይኤክስ የሚለው ይኸው በሾርት ሊንክ ከስልካችሁ ላይ ይመጣል። ይህም ኦፕን ትሉታላችሁ። ዜን ክሬት አካውንት የሚል ይህ ክሬት ዋሌት ይላል። ይሄ ሞኖሜትሪክ ወይም ኢምፖርት አን ኤግዚስቲንግ ዋሌት ይላል። እናንተ ክሬት የሚለውን ትነካላችሁ ማለት ነው። ዜን አፍተር ሞኖሜትሪክ የሚል አለ። ከዚህ ጋር የምነግራችሁ ለእናንተ ግልጽ ለማድረግ ያክል ነው እንጂ ለእኔ ክሬት ለማድረግ ከዚህ ቀጥሎ ያለውን ለማንኛውም ሰው ሸርም ወይም ደግሞ በራሳችሁ ብቻ የምትጠቀሙበት ዩኒክ ኮድ ነው። ምክንያት ይሄ ከዚህ ቀጥሎ የሚመጣው ስቴፕ ሞኖሜትሪክ ናቸው። አራት ዳውንስ ደግሞ ወደ ጎን 3 ፍሬዞች አሉ። እነዚህን ፍሬዞች ሴቭ አድርጋችሁ ትይዛላችሁ ማለት ነው። እነዚህን ዋሌታችሁ ወይም ስልካችሁ ለምሳሌ ለመመለስ እንደ ፓስወርድ ባሉት። ስለዚህ ስለሚጠቅማችሁ በትክክል መያዝ። ይህ በትክክል ከሰፈራችሁ በኋላ ምንድነው ወደ ድራይቭ ዳታ መቀየር አለባችሁ። ወይም ደግሞ ማትረሱት ወይም ደግሞ ስክሪንሾት ካደረጋችሁ በኋላ ዋና ፋይላችሁ ስለሆነ ማስቀመጥ አለባችሁ። እዛ በኋላ ያዛችሁ ይህን ካልያዛችሁ ቱሞሮ ዋሌታችሁ ለምሳሌ እንበለውና ቢጠፋ ስልካችሁ ማግኘት አትችሉም። ያላችሁን አሴት ወይም ገንዘብ በሙሉ ማግኘት አትችሉም። ስለዚህ ይህን በትክክል ማስቀመጥ የእናንተ ድርሻ ነው ማለት ነው። ስለዚህ ይሄ ሞኖሜትሪክ ፍሬዝ 12 ወይም 18 ወይም 24 ወርድስ ሊይዝ ይችላል። እነዚህን ወርዶች እንደተነጋገር ነው መያዝ አለባችሁ። ለምሳሌ ድራይቭ ላይ አፕሎድ አድርጋችሁ ማስቀመጥ ትችላሉ። ኤኒ ታይም ኤኒዌር ስልካችሁ እንኳን ቢጠፋ
ስለዚህ ኔክስት የሚለውን ትነካላችሁ። ስቴፑን ብቻ ነው የምነግራችሁ። ከዚህ ከደረስን ቦስ ፍሬዞች ናቸው። በትክክል ስቴፓቸውን ጻፉ የምታስገቡት። ከዛ ይሄን ከጻፋችሁ በኋላ አሁንም ኔክስት ትሉታላችሁ። ኔክስት ስትሉ ያው ዝብርቅርቅ ያለ ኦርደር ያመጣላችሁ። አሁን በመጀመሪያው ስቴፕ ኦርደሩን ጠብቃችሁ ታስገባላችሁ። ከተሳሳታችሁ ኤክስ ይላል። ራይት ከሆናችሁ ደግሞ ራይት ምልክት ይሰጣችኋል። ከዛ በኋላ የሁለተኛው ስቴፕ ሞኖሜትሪክ ፍሬዛችሁን ከጨረሳችሁ በኋላ ኔክስት እሱን ኔክስት ካላችሁ በኋላ ያው ፐርሰናል ፓስወርድ 6 ዲጂትስ የሚል አለ። እሱም በትክክል ማስገባት የማትረሱት ማለት ነው። ይህ መቼም ቢሆን የማትረሱት 6 ዲጂት የመጀመሪያውን ትሞላላችሁ። እዛ በኋላ ቀጣይ ላይ ኮንፊርም ታደርጉታላችሁ። ከዛ ይሄን ምልክት ይሰጣችኋል። በቃ ዜሮ ባላንስ ይላችኋል፣ ይሰጣችኋል። ይሄን ኤአይ አካውንት ክሬት አድርጋችሁ ጨርሳችሁ ማለት ነው። አሁን እዚህ ጋር ክሬት አድርጋችኋል፣ ነገር ግን ባላንሱ እንደምታዩ ዜሮ ነው። ይህ ባላንሱ ዜሮ የሆነው ወደ 1000 ቶክንስ እንዲሰጣችሁ የሚከተለውን ስቴፕ ትነካላችሁ። ይህ የምታዩትን ቁጥር በቀጥታ በማስገባት ወይም በመጻፍ ግን ረዝም ስለሆነ ይሄ በልኪ ሊሆን ይችላል። ወይም በመጻፍ ቀጥታ ወደሚከተለው ስቴፕ ትሄዳላችሁ። ኮፒ ወይ ከሊንኩ ትመለሱና ኔክስት ሴታፕ ውስጥ ትገባላችሁ። ሴታፕ ውስጥ ትገቡና አንድ ስቴፕ የሚያመጣላችሁን አብረን እናያለን። ሴታፕን ስትነኩ ይህን የሚያመጣላችሁ ይሆናል። ኢንቫይት ባይንድ የሚለውን ኦፕን ታደርጋላችሁ። ኢንቫይት ባይንድ ከሚለው ላይ ይህን ቅድም ስክሪን ላይ ያሳየዋችሁን ወይም በእጃችሁ ትጽፉታላችሁ ያልኳችሁን ይህን በቀጥታ ፔስት ታደርጉትና ኮንፊርም ትሉታላችሁ። ኮንፊርም ካላችሁ በኋላ በቀጥታ ወደ ሆም እንገባለን። ከዛ በቀጥታ ያው ኤአኤክስ በየሰዓቱ ይጨምራል፣ እንደ ማርኬቱ ይጨምራል ይቀንሳል። ነገር ግን 1000 ቶክንስ ይሰጣችኋል። 1000 ቶክን ወደ ዶላር ሲመነዘር በቀጥታ 3400 በቀጥታ እዚሁ ላይ እናንተ ለሌሎችን በመላክ ይህን ቢዝነስ መስራት ትችላላችሁ። እናንተ እንዴት ነው የምትልኩት? ለምሳሌ ከፊት ያችን ያው ኮድ ሰጠዋችሁ። የእናንተ ኢንቫይቴሽን ኮድ ወይም ደግሞ ከፊት ዊዛውት ኢንቫይቴሽን ኮድ መግባትም አይቻልም፣ ይሄን ቶክን ማግኘት አይቻልም። ስለዚህ እናንተ አሁን በቀጥታ ኢንቫይት ከሚለው ላይ ክሊክ ስታደርጉ ያንን ክሊክ ከምታደርጉበት መካከል የእናንተን የራሳችሁን ኮድ ይሰጣል። ያን የሰጣችሁን ኮድ ለጓደኞቻችሁ ለወዳጅ በመስጠትና በመላክ ይህንን ሴታፕ አስተካክለው እንዲሞሉ በመርዳት እናንተ በቀጥታ ከነሱ $100 ታገኛላችሁ። እነሱ ሲመዘገቡ አዲስ ከሆኑ $1000 ያገኙበታል ማለት ነው። በእርግጥ እኔ ስከፍት 1000 ነበር። አሁን ወደ 3411 በየሰዓቱ ይሄ እንደ ኮስቱ ወደ ላይም ወደ ታችም ቫሪ ሊያደርግ ይችላል። ስለዚህ እናንተ ይህንን በማድረግ ይህ ብቻ አይደለም፣ ይሄ ብቻ የእናንተ ስለሆነ አይደለም። ቀጣይ ሌሎች ስቴፖችም አሉት። እነሱን ስቴፖች ባይቢት አካውንት እንዴት ቶክን እንደምትልኩ ቪዲዮ ሰራላችኋለሁ። ይህንን ቪዲዮ በመከተል በቀጥታ ይህንን ኮይን የራሳችሁ ማድረግ እንደምትችሉና በርናውት የሚል ሜካኒዝም አለው። ይህንን ወደ ራሳችሁ ኪስ እንዴት እንደምታስገቡ እነግራችኋለሁ ማለት። ስለዚህ እንዳትረሱ ላይክ፣ ሼር በድጋሚ አለርት እንዲደርሳችሁ ለማለት ያክል ነው። እሺ።